አብረናቸው እንቀጥላለን። አጭር ላድርገው። ከቀበሌ እስከ አጠቃላይ እስከ ላይ ድረስ ነገ መሪዎች የሚሆኑት እናንተ ናችሁ። በጦር ውስጥ ያላችሁ ከፍተኛ አመራር ራሳችሁ ናችሁ። ከ10 አለቃ ጀምሮ እኔ ምናልባት ተላቆቻችንን እናስተምራለን። ቀንም ሆነ ማታ በሳምንትም ይሁን እየተማማር ስልጣኑን የምትይዙት እዚህ ያላችሁ ናችሁ። ሌላ ሰው ይዞ ማንንም ይዞ ስልጣን ፈልገን አይደለም። ስልጣን ሰጠናቸው። ትናንትና አይተናቸዋል። አዋርደውናል። ከባዕዴን ማንም የማይሻል የለም። ከዚህ ውስጥ እንሻላለን። ይሄን ወስዳለን። ስለዚህ ከዚህ በኋላ ስልጣን አልፈልግም የሚል ይሉንታ አያስፈልግም። በይሉንታ ነው ያለቅነው። እየተሽኮረመን ይሉንታ ከዚህ በኋላ ያስፈልግ። ትመራለህ። ከህዝባችን ግን አንድም ብር ሳንቀበል ነው የምናስተናግደው። አንድም ብር በንጽህና ለእውነት ቁመን። ይሄ ትግል የምንድነው? የእውነት የሰማዕትነት ዘመን። ባሻጥር በተንኮል ገንዘብ በመውደድ ብትጓዝ እመነኝ የሆነ ቦታ ላይ ትቀራለህ፣ አትራመድ። ስለዚህ ትግሉ የእውነትና የሰማዕትነት ጊዜ ስለሆነ ህዝባችንን ወደን የሚያበላን የሚያጠጣንን ሁሉ ነገር የሆነ ያለውን ህዝባችንን አብረነው እስከ መጨረሻው በጽናት መቆም መቻል አለበት። ነገሮች ላይ ትኩረት ማድረግ አለበት። አንደኛ አባላታችንን ሁሌ የፖለቲካ ንቃት መስጠት መቻል አለብን። ሁሌ አብረን በጽናት መቆም መቻል አለብን። ሌላኛው ህዝባችንን ነው በየመድረኩ ማንቃት። አብይ የሚከተለውን የፖለቲካ ባህሪ እያመከን እንሄዳለን። በዚህ መሰረት ከቀበሌ አስተዳደር ጀምሮ እስከ ላይ ድረስ እዚህ ያለው አመራር በሙሉ ይመራዋል። የሚያስፈልገው ምን ብቻ ነው? ቅንነት ብቻ ነው የሚያስፈልገው። ያው ቀላል ነው ለመምራት፣ በጣም ቀላል ነው። ከተሳሰብን እኔ አንተን ካገዙ አንተ ከኔ ጋር ከቆም ሁሉ ነገር ቀላል። የሚያስፈልገን ቅንነት ብቻ፣ ሌላ ያስፈልገን። ስለዚህ የነገ መሪዎች እናንተ ናችሁ። ስልጣን አሳልፈን አንሰጥም። ፋኖኛ የምንታገለው ለነጻነት ነው የሚባል ነገር አለ። ለነጻነት ቢሆንም ስልጣን ማንሰጥ ጥያቄ ነው። አንሰጥም። ስልጣን በሙሉ እዚህ ብቁ አመራር አላችሁ፣ ማውቃችሁ፣ አቅም ያላችሁ፣ ችሎታ ያላችሁ የነገ ጀነራሎች